በጣም እንደናችሁ ውድ የዩቲዩብ ተከታታዮቻችን ሃሌሉያ ተመስገን እባላለሁ። እንግዲህ ጀማሪ ዩቲዩበር እና ጀማሪ ትራቨል ኮንተንት ክሬተር ነኝ። እንግዲህ ዛሬ የመጀመሪያ ቪዲዮን ዩቲዩብ ላይ ለመልቀቅ ወስኛለሁ ማለት ነው። ዛሬ ለመልቀቅ የወሰንኩበት ቦታ አንድ አስገራሚ ዋሻ እኛ አካባቢ አለ ተብያለሁ። እናንተ ጋር አብሬ ለማየት አስቤያለሁ ማለት ነው። አሁን ትንሽ አንድ 30 ደቂቃ የሚሆን መንገድ ስላለ አብረን እንጓዝ። እንግዲህ ዛሬ የምንገኘው በዳውሮ ዞን ደርጫ ከተማ አስተዳደሩ ውስጥ ነን ማለት ነው። ዛሬ የምንመለከትበት ቦታ አንድ አስገራሚ ዋሻ እኛ አካባቢ ሻታ ከሚባለው ወንዝ አጠገብ ይገኛል ተብለን እየሄድኩ ነው ማለት ነው። ዋሻው በጣም አስገራሚ እንደሆነ ልጆችም ሲናገሩ ሰምቻለሁ። እንግዲህ ያንን ዋሻ ለማየት የምሄድ የመጀመሪያው ዩቲዩበር በመሆኔ በጣም ደስተኛ ነኝ ማለት ነው። አብረን እንመልከት። የምናየው ቦታ እዚህ አካባቢ ያሉ ሰዎች የሚጠቀሙት ንጹህ የመጠጥ ውሃቸውን ለመጠጣት የሚጠቀሙበት የውሃ ፓምፕ ነው ማለት ነው። እንግዲህ አሁን ተቆልፏል። አሁን ማግኘት አንችልም። ሁልጊዜ ከቀኑ 10 ሰዓት ላይ ውሃውን ለመቆጠብ ማለት ነው። ከቀኑ 10 ሰዓት ላይ ሁልጊዜ ይከፈታል። ከዚያ በኋላ የሰፈሩ ሰዎች ሁሉ እንግዲህ መጥተው ማለት ነው ይሄንን ይቀዱታል ማለት ነው። እንደምታዩት እዚህ ጋር ተቆልፏል ማለት ነው። ከቀኑ 10 ሰዓት ሲሆን ብቻ ነው የሚከፈተው ውሃውን ለመቆጠብ ሲባል። እንደምታዩት መንገዱ ሁሉ በጫካ የተከበበ መንገድ ነው። አብዛኛው እዚህ ቦታ ላይ ብዙም ሰዎች አይኖሩም። አንዳንድ አርሶ አደሮች ካልሆኑ በስተቀር ብዙም ሰዎች የሚኖርበት ቦታ አይደለም። ኔትወርክ ራሱ እዚህ አካባቢ ላይ 100% ኔትወርክ አይሰራም። እዚህ አካባቢ ላይ ለምሳሌ አንድ እንስሳ መጥቶ አንድ ሰው ቢያጠቃ ራሱ ኔትወርክ ለማግኘት ራሱ በጣም ብዙ ርቀት አንድ ሰው መጓዝ ይኖርበታል ማለት ነው። ስለዚህ ይህንን ቪዲዮ ስንቀርጽ ደግሞ ሪስክ ወስደን ስለምንቀርጽ እንግዲህ ቻናሉን ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ በአጭሩ ላይክ በማድረግ እንድጀምሩት አሳስባቸዋለሁ። ተመልካቾቻችን ይህ ቦታ እንግዲህ እንደምታዩት ማለት ነው ብዙም ሰዎች ባለመኖራቸው ይህ ቦታ የተለያዩ ድንጋዮች እንደምታዩት መንገድ ላይ እንደ ኮረት እንግዲህ ተዘርግተው አሉ ማለት ነው። ይሄ ነገር ደግሞ ብዙ ሰዎች ወደዚህ ሲመጡ ለመራመድ አዳጋች ያደርገዋል። ወደ ታች ቁልቁለቱን ስንወርድ ትንሽ ቀለል ያለ ሊመስል ይችላል፣ ግን ድንጋዮቹ ላይ ስንራመድ ትንሽ ከበድ ይላል። ወደ ላይ ደግሞ ዳገቱ ስንወጣ በጣም ነገሩን ከባድ ያደርገዋል። እዚህ የሚመጡት ደግሞ ከታች በኩል ከሚገኝ አካባቢ ሰዎች የተለያዩ ሰዎች እንግዲህ አርሶ አደሮችና አርብቶ አደሮች እንግዲህ ከሰልና እንጨት ለመሸጥ በዚህ ይህንን መንገድ ይጠቀሙታል ማለት ነው። ስለዚህ ብዙም ሰዎች አናገኝበትም። ከቅድም በመንገዱ ላይ እንዳያችሁት ከሰልና እንጨት ከሚሸጡ ሰዎች በዘለለ ሌላ ብዙም ሰው አናገኝም ማለት ነው። መንገዱ ያው እንደምታዩት ነው። ድንጋያማ ነው። በጣም ለመሄድ አዳጋች ያደርገዋል ማለት ነው። እንቀጥላለን። ጋይስ እንግዲህ መጨረሻ ላይ ከብዙ ጊዜ ቆይታዎች በኋላ እንግዲህ የአንድ አርሶ አደር ቤት አግኝተናል ማለት ነው። በጣም አስገራሚ ነው። እንደምትመለከቱት ቦታው ሁሉ በበቆሎ ተሸፍኗል ማለት ነው። አሁን የክረምት ጊዜም እንደመሆኑ አርሶ አደሮች እዚህ አካባቢ ዳውሮ አካባቢ ብዙውን ጊዜ በቆሎ ይተክላሉ ማለት ነው። የበቆሎ ማሳዎች አሏቸው። እንግዲህ ይህንን ሁሉ ቦታ እንደምታዩት አንድ አርሶ አደር በራሱ ኦን ማድረግ ይችላል ማለት ነው። ፋይናሊ በመጨረሻም ወደ ቦታው
ደርሰናል ማለት ነው። ከዚህ በኋላ እንግዲህ እዚህ ጋር ወንዝ ይኖራል ማለት ነው። ከዚያ ወንዝ በታች በኩል ደግሞ አንድ ትልቅ ዋሻ ይገኛል ማለት ነው። ያንን ዋሻ ደግሞ አብረን እንመለከታለን። ከሞን ምን እንደማይ እንኳን ላምን አልቻልኩም። እውነት እስቲ ይህንን ቦታ ዝም ብላችሁ ተመልከቱ። ካሜራ አይገልጸውም ጭራሽ። ይህንን ቦታ ልነግራችሁ አልችልም ነው የምለው። እውነት በጣም አስገራሚ ቦታ ነው። ተመልከቱት እስኪ ያን። ኧረ በስመ አብ! ምንድነው ይሄ? ምንድነው ይህ? አሁን የምናየው ቦታ ብታምኑም ባታምኑም አሁን የቆምኩበት ቦታ ከታች በኩሉ ሙሉ ዋሻ ነው። ብታምኑም ባታምኑ ያልታወቀ ያህል ረጅም የሆነ ዋሻ እዚህ በቆምኩበት ከታች በኩል ይገኛል ማለት ነው። ዋሻው ምን እንደሚመስል ለማየት እንደጓጓችሁ እርግጠኛ ነኝ። ይሄ የምታዩት ማለት ነው ከታች በኩል ሁሉም እንደምታዩት የውሃው ድምጽ እየረበሸ እንደሆነ አውቃለሁ። ያው ምንም ማድረግ አልችልም። ከዚያ በኩል ቀዳዳውን እንደምትመለከቱት ያ ሁሉ ከምታዩት ቀዳዳ ወደዚህ ጀምሮ የዋሻው አፍ በር ማለት ነው። ከዚህ ደግሞ እዛ ጋር ስንቆም ማለት ነው የዋሻው ቪው ይታየናል ማለት ነው። ውስጡ ምን ያህል ጨለማ እንደሆነም እንመለከታለን ማለት ነው። በጣም አስፈሪ ነው። እንግዲህ ጓደኛዬ ከሌለ እዚህ ቦታ መምጣት ራሱ አዳጋች ነበር። በጣም ነው የሚያስፈራው። ቦታው በጣም ነው የሚያስፈራው። ካሜራ ውስጥ እንደምታዩት አይደለም። በጣም ጫካ ነው። አደገኛ እንስሳዎች እዚህ ጋር ተደብቀው ይገኛሉ። የተለያዩ እንስሳዎች እንግዲህ ጋይስ እውነት እነግራችኋለሁ ምን እያየው እንዳለ ራሱ ማመን አልቻልኩም። ምንድነው? እስቲ ምንድነው ይሄ? ቆይ ማለቂያ የለውም እንዴ? ምንድነው ጋይስ ይሄ? ምንድነው እዚህ ምንድነው? ቆይ እውነት ጋይስ እኔ በዚህ ቪዲዮ የተረዳሁት እውነት የእግዚአብሔር ስራ እውነት ድንቅ ነው። አምላክ የፈጠረው ተፈጥሮ እውነት ግሩምና ድንቅ እንደሆነ በዚህ ተረድቻለሁ። በእውነት እዩት እስቲ ምንድነው? እሺ ማለቂያ እኮ የለውም። ጭራሽ ላሳያችሁ ሁሉ አልችልም ማለቂያው። እንዴት ነው ማሳያችሁ? እሺ ጨለማ ነው ሲጀመር፣ ብርሃን ራሱ አይገባበትም። ቦታው እንግዲህ እስከዛሬ ድረስ ማንኛውም አይነት የተለያዩ የስነ ምህዳር አዋቂዎችና የተለያዩ አዋቂ ሰዎች መጥተው የማያውቁ በመሆናቸው ውስጡ ምን እንዳለ ጭራሽ አይታወቅም ማለት ነው። ርዝመቱ ምን ያህል እንደሆነ ጭራሽ የማይታወቅ ነገር ነው ማለት ነው። የአካባቢው ሰዎች የሚያውቁት እዚህ ውሃው 5 ሜትር የሚጠልቅ ውሃ እንደሆነና ሰዎችም ደግሞ ያንን መጥተው የተለያዩ አሳዎች ስለሚገኙ የሚያጠምዱትን ብቻ ነው እንጂ ምን ያህል ዋሻው ረጅም እንደሆነ ማንም ሰው የሚያውቅ የለም።